ወዲ ምንድን ነው ቤቱ መጥቻለሁ። በሩ ጋር ነኝ። አይ በላቸው የዩቲዩብ ቤተሰቦች። አሁን አንተ ሳውዲ አረቢያ ስትሄድ ስናፍቅ ታየዋለህ። ይሄንን ለምንድን ነው እንዲታረለ ኒንጃ ልንልሽ እንችላለን እንዴ? ኒንጃ የምትወደው ማድረግ የምትፈልገውም ነገር የምትወደውም ቲክቶከር ማለት ነው። በርጣሚስ ግቢ መሄድን ከማመሰግንበት ምክንያት አንዱ ከካሳይ ጋር እንዴት እንደተተዋወቀ ግቢ የነበሩንን ጊዜ ካሳይ የማይወዳቸውን ነገሮች ምን አለፋችሁ ያሳለፍናቸው ነገሮች ሁሌም ሳስባቸው ይገርመኝ። የመጀመሪያው በጣም የሚያስገርመኝ ነገር ቋንቋ ሳይችል እኔም የሱን ቋንቋ እሱም የኔን ቋንቋ ሳይችል መግባባታችን፣ ከዛ ደግሞ በጭራሽ ማንገናኝ ሰዎች ጓደኛ መሆናል። እሱ ብቻ አይደለም ፍሬሽ ላይ ጓደኛው የሆንኩት ካሳይ እስከ ሰርዲር ድረስ አብረን ተምረን ተመርቀን እናቴ ያስመርቀው እሱም ወደ ሀገሩ መቀሌ እኔም ወደ አዲስ አበባ መምጣት በሱ ብቻ አላበቃ። ከግቢ የጀመረው ጓደኝነታችን ይሄው ጊዜን ተሻግሮ ዛሬም ጓደኛ ነን። አሁን ግን ጓደኝነታችንን የሚያራርቅ ነገር ተፈጥሮ የህይወት እጣ ፋንታ ለረጅም ጊዜ ላይ ያራርቀን ነው። ምክንያቱም ምን እንደሆነ በዚህ ቪዲዮ መጨረሻ ላይ ታገኙታላችሁ። ጉድ ሞርኒንግ ጋይስ። ከቤት እየወጣው ነው። ዛሬ በጣም ትልቅ ቀን ነው የምናሳልፈው። ከቤት ሹራብ ይዞልኝ እየወጣ ያለው ቴዲ ነው። እንግዲህ ቴዲ ዝም ብሎ 100 ብር የሀቁን የቀኑን ታዩታላችሁ። ጠብቁ። አንድ ሹራብ ከቤት እዚች አወጣው ብሎ ጠብቁ። ምን አሁን እቺ ሹራብ ያስኩልትል ነው እቺ ሹራብ ያስኩልትል ነው ወይ? ምንድን ነው የተሸከምከው? በጣም በጣም ከየት ጀመርክ እንደዚህ ቴዲ? ወይ ጉድ! እሺ አመሰግናለሁ። ቻው በቃ መልካም ቀን። ቻው ዛሬ እንዴት ነው? ምን ነው ጨዋ ሆንክ? አረም ዳርጋላ ሁሌ ያላሳፍኩ ወይኔ አልቀረስኩትም። እንዲህ ብሎኝ ነው ሄደው ሲያናድ። ኤኒዌይስ ቴዲዬ በጣም ነው የምወደው። በጣም ጸጥ ሰው ነው ባይዘው ቴዲ። ዛሬ ጋይስ ከሀሳይን ታውቁታላችሁ መቼስ ቲክቶክ ላይ የምታውቁኝ ሰዎች የመቀሌ ጓደኛዬና ያው ታውቃላችሁ እዛ ሰላም አይደለም ሀገርና በቃ ጥሩ ስላልሆነ ያለው ሲቹዌሽን ወደ ውጭ ሀገር ሊሄድ ነው። ወደ አይ ቲንክ ሳውዲ አረቢያ መሰለኝ የሚሄደው። ሶ ፕሮሰሱ አልቆለት ነገ ነው የሚሄደው። እኔ ነኝ ያለሁት ቤተሰቡ እኔ ብቻ እኔ ነኝ ያለሁትና ማሚዬ ዛሬ ወፍጮ ቤት ሄዳ በሶ በርበሬ ምናምን ታስፈጭለታለች፣ አንዳንድ ነገሮችን ታደርግለታለች። ስለዛ በቃ በጣም የሚወደው ቲክቶከር አለ በርጣሚውስ እና አንድ የምትፈልገው ነገር ምን እንዳረግለት ትፈልጋለች ስለው በርጣሚውስን አገናኝኝ እሱን ነው ሞዴል ሌላውንም አልፈልግም ብሎኛል። እንግዲህ ድል እንድትቀናኝ ጸልዩልኝ። አይ ዊሽ ከመሄዱ በፊት አንድ የሚፈልገው ነገር ባደርግለት ደስ ይለኛል። ከዛ ደግሞ ያው ለመጨረሻ ጊዜ አዲስ አበባን በደንብ አያውቃትም። በተቻለና ቀን ትንሽ እናስጎበኘዋለን። የሆነች ነገር ለማድረግ እንሞክራለን። እግዚአብሔር ፈቅዶ ነገም ከቻልኩኝ እሸኘዋለሁ ብያለሁ። ሉአል ጋይስ ሞቲቬት ነው ያደረገችኝ። ቲክቶክ መጀመር ዩቲዩብሽን መቀጠል አለብሽ ብላኝ እንጂ እኔ በአዲስ አካውንት ሞራሌ ጥፍት ነው ያለው። ጥፍት አይቢያችሁ እስቲ የዩቲዩብ ቤተሰቦቼ ይወድሻል ባያውቁሽም እኔ ዩቲዩቦች አያውቁሽም። ቲክቶክ ላይ ነው የምትታወቀው። ቲክቶክ ላይ ፌመስ ናት ጋይስ። ዩቲዩብ ላይ ምናልባት ካላወቀች በጣም ነው ማለት ነው። እናቴ ናት ሳቀኝም ኤልሳ ነጋሽ ትባላለች። 40 ምናምን አመቷ ነው። በስመ አብ ወልድ መንፈስ ቅዱስ። አንቺ በልጅነቷ እኔን የመሰለች ጠንበላል በመውለዷ ዘና ብላ የኖረች ያለች እናት ነው። ህይወቷን ብራይት ነው ያደረኩት። በጣም ለፈለሽ ዩቲዩብ ቤተሰቦችን ሰብስክራይብ አድርጉ። ልጅ ተጎድታለች። የድሮ አካውንት ጠፍቶባታል። በእጅ እስቲማ ለልጅሽን ሰፖርት አድርጊ እንጂ እግዚአብሔር ምንድነው እንዴ? በጣም ምንም እያገዝሽ ነው። ተጎድተሻል ታዲያ። ኧረ ከመጎዳት መድኃኒዓለም ይጠብቃል። 14000 ሰብስክራይበር ማጣት ራሱ እኮ ማማ
ህመም ነው። በአንድ ቀን እሱን ብትመልሺው ምን ታውቂያለሽ? አያት ምን አይነት እናት እንዳለኝ አላውቅም። ለመደሰው ይችላል። በቃ ታዲያ እንደሱ ነው የሚታሰበው። ትኩስ ነገር ነው። እቺ ቆንጆዬ ልስታም ማነች? እቺና ምን ነው ቃል ምን አደረገችሽ? ቃል እንዴ ኔስቲሊና ላስተዋውቅሽ አታውቅሽም። አይ እንዴት ነሽ? ደህና ነሽ? ሰላም ነው ወይ? እንዴት ነው የምታምሪው? ማን ነው ደግሞ በዊግ ይሰራሽ? ኧረ ምን ያደርግልሻል? ዊግ አያምርም። እሺ ይቅርብሽ። እሺ እኔ ቆንጆ እሺ በቃ ፀጉሬ ሳስበው የመረቃቀቅ የማማር ፕላን የለኝም ዛሬ። ቀለል ያለ እንደዚህ አይነት ፉል ሜካፕ 3 ሽቶ በቃ እኔ እንጃ። ይሄን መኪና አሁን የሆነ ሰው ቢሰርቀው ከና አመት የሚለብሰው በሽቶ የሚቀባው ሜካፕ እና እናቴ ውሎሽ ዛሬ እንዴት ነው? ውሎዬ ዛሬ በጣም ቢዚ ነኝ፣ ግን አንቺ ከሄድሽ ምንም መስመሬ ስለማይል በቤቤቸው እኔ ነኝ መስመርሽ ማሳማ። አራራራ በፍጹም እለችም ወደ ማርያም ትያዝላት። እሷ መንገዶ እናት አድርግላት። አሜን። ዛሬ በቃ አቤት ምርቃት ዛሬ ወሬውልሽ እንዳታስቢ እሺ። እኔን ማርኪኝ እስቲ። እኔ በምን ጎንሽ ነው የመረቅሽኝ ነው? እኔ መሰላም አልፈልግም። ትዳር ነው የማከለ ምርቃት። አይ እሱ እኮ በቃ እኮ ልጄ ተስፋ ቆረጥ ይተስተማል። በቃ ሳስበው አታገቢም አንቺ ልጄ ሙስተይ። ኧረ ተይ እንደዚህ ማትኝ እናቴ። እኔ ላምጣልሽ አልኩኝ ቢያልሽ እመቤቴን አንዱን ሸበላ ማለት እኔ ላምጣልሽ አልኩኝ ቢያልሽ ምን እስቲ ማንና አመጣሽ? አንቺ አምጪ አልኩሽ ቢያልሽ አንቺ ማንና አመጣሽልኝ? ማን ተይ ሁሉ ስንት አመጣሁ? ምን አምላኬ እባክህ ዛሬ ህመሜን አስወግድልኝ፣ ቀኔን ቆንጆ አድርግልኝ። አሜን። እግዚአብሔርዬ ገቢውን አብዛ፣ ወጪውን ቀንስ። አሜን አሜን አሜን። በረከት አድርግልን፣ እድሜ ጤና ስጠን፣ በሽታ የሚባል ከኛ አጥፋ። አሜን። ሀገራችንን ጠብቅልን። አሜን። የታመሙትን ማርልን። አሜን። ሙላችንን ፕላን አላወጣንም። ስራ ቦታ ሄደን አውጣ። ቡና ግዢልኝ። ባለፈው የገዛሁት አለቀ። ልጥራው እንዴ? ልጥራው በጠዋት 10,000 ብር የበላሽኝ እንዳትረጂ። ቡና ኧረ በቃ ነው የለውም። በእናትሽ ኧረ እኔ ፍቅር እንዴ ና እስኪ ቀን ላብራው። ስንት ነው ቡና? በጠዋት 10,000 ብር ተቀብለኛለሽ። ሻንድ በሰዓት ወይ ውድ ነው ደግሞ ቡናም ጥሩ አይደለም። ተይው ይቅር። አይ ዘሩ ቀንስ ሁለበት ሻንድ ነገር ሰው እንዳያመልጠው። ኧረ ሻንድ ላል እንዴ አሻተም 1,000 ብር በቃ ተው ይቅር አባቴ። ቀንን ስታጠፋ ይወጣ 100 አሪፍ ነው። ማለት ጥራው ባልና አረና ሄድ ዳመጣ በቃ 1,050 ብር አባ 1,000 ብዬ ነበር ልክፈለው። ጋይስ በጣም አመሰግናለሁ ልጄ። እንደተማረም ተስጥልኝ። አሜን አሜን አሜን። ቻው የኔ ፍቅር፣ መልካም ቀን። አመሰግናለሁ። እሺ ውዴ ቻው። ልፌ ነው 1 ኪሎ ቡና ኤልሲቾ ቻው። ሳስበው ካሜራማን ያረፍዳል። ስለዚህ እንበጠብጠዋለን። ቤቱ መጥቻለሁ፣ በሩ ጋር ነኝ። ሰላሙን ነው የምነሳው። አይጠብቅም ወይ ደግሞ ሰላሙን አንድን ሰው በር ጋር እንጠብቀውና እናስደንግጠው። አይ እንዴ አስደነገጥከኝ በጣም ማርያም። ረሳሁትኝ መቅረጽ እንዴ። ስንት ሰዓት ላይ ያስቆምከኝ አንተ በር ላይ እንዴ? ምን እንደዚህ ጀመረ? በጣም ስሙ ጋይስ፣ ትናንት ማለት ነው የሆነ ኤምባረሲንግ የሆነ ቀልድ ነው የቀለድኩትኝና በቃ ደበረኝ። ጌታን ለሊት ሁላ ስማ የሆነ ሰዓት ትዝ እያለኝ ወይ የማውቀው ሰው ጋር በቀልድስ ጭራሽ ደግሞ እንግዳ ባለበት እኮ ነው የቀለድኩት። ከዛስ ጋይስ እኔ ቀልጄ ማለት ነው ጨርሼ ወሬውን ዝም እላለሁ። እነሱ እየጠበቁኝ ነው እንዲህ ብለው ቀልዱ ያላረገ መስራት ማለት ልጁ ደግሞ ማለት ነው አለማሳቁ ረጅም ሰዓት ነው ያሳቀው እና ደበረኝ። በጣም አንተ ነህ ደግሞ የምታዋርደኝ። ዝም ብለህ ብትስቅልኝ ሌላው ይስቅልኝ ነበር። ለምን አልሳክልኝ? እኔ ጋይስ ተማሪ እያለሁ ይሄ ተነግሮኝ በጣም ስቄ ነበር ነው። አንዳንዴ ለኔ የሚያስቀኝ ነገር ወይ ለሰው አያስቅም በቃ
እሺ ምንድን ነው? ጭራሽ አያስቅም ምንም ነገር። መሳቅ ይሻልሻል። ምን አለበት አንተ ፊት ስለዋረድ ነው ሰው ፊት መዋረድ ነው ያሳዘነኝ። ኧረ በእናትህ ተው አንተ ሰውዬ ስራዬን ልስራበት። ቪዲዮ አልቀረጽም ብሎ ሱቅ መጣሁ። አይ በላቸው የዩቲዩብ ቤተሰቦች። አሁን አንተ ሳውዲ አረቢያ ስትሄድ ስናፍቅህ ታየዋለህ። ይሄንን ለምንድን ነው እንደምታረግ? አላፍቅህ ምንድን ነው ይሄ? ይሄ መጽሐፍ ነው። ምንድን ነው? ማን የሰጠህ? ምን አድርገህ ነው? ማን የሰጠህ? ኦ ማስታወሻ ደብተር ናይስ። እሺ አመሰግናለሁ። ማስታወሻ ደብተር እንዴት አወቅኸው? እባክህ ደግሞ ካሴ ሱቋን እንዴት አየኸው? ሱቄ እንዴት አያት? ማርያም አነሰቻ ግን ካሳይ ኧረ አሪፍ ነው። አሁን ሳውዲ አረቢያ ስትሄድ አንተ ነህ ልብስ የምታስመጣው። ከዛ ደህና ነህ? በቃ እንትናም እኮ እየመጣ ነው። መባ የትኛው መባ? እኔ ውድ እንዴት ናችሁ? ማሚ መታለች። እጅ ከፍንጅ በስ ደረሰልህ? አዎ ቆንጆ ሳፍዲታ አይከብድማ። ይሄ ነው። አዎ ነው። እስቲ ለካሳይ የተገዛለት እንዴ? ካሳይ አንተ ካሳይ ለአንተ ኤልሳ የገዛችልህ ነኝ። ምን ላደርገው? ብርቆሽና ሰፋት ምን ላደርግ ይላል እንዴ? አንተ ባበላ ዘንጆች ይበላል። አንተ ዘግድ እንጂ ካሳይ ያው በሱ እንኳን በጥብጣህ ምናምን አልበዛ አያሳስብም። ምን ይራት እንጋብዘው በቃ ምንም አናሳይ። ያማን እዛ ሲሄድ እንዲሁ ከኋላ ሱክ እንዳልኩ ነው። ድፍት መልልሽ አንድ ቀን አይቻልም። አንተ በኔ መኪና ኒንጃ ልንልሽ እንችላለን። ሊና ኒንጃ የሰው ልጅ እንዲጣጣጥፎ ይገባል። እንዲ በስማ ይኸውልሽ ቦሌ እንዴት አያት ካሳይ? ምርጥ ነው። ያምራላ ትሉም ነበር ነው። አራራ አታሳርፈኝ ማለት ፎቶ እያነሳች ሰባ ካሳይ ናማ ልንገርህ፣ ሳውዲ አረቢያ ከመሄድ በፊት ባገናኝ ደስ የሚልህ ወይም ደግሞ የምትወደው ማድረግ የምትፈልገውም ነገር የምትወደውም ቲክቶከር ማለት ነው። ከሴት ነው ከወንድ በርጠሜስን ያልሞከርከው መሞከር የምትፈልገው ነገር ምንም የለም። ከተማ ማየት ብቻ ከተማ ማየት እኛ ምን እንሰራለን? የት ሜክሲኮ ነው? መገናኛ ነው? ቦሌ ነው? የት ነው የምንፈልገው? ሜክሲኮ ይኬድለታል ዛሬ። በርጠሜውስን ነው የምወደው ብሏል። አሁን በርጠሜውስን ለማግኘት የምናየውን ፍዳ ጊዜ ይወቅልን።
ታው እስቲ ስልክህን ታው ምን ጅንጀና ካሳይ ለምዶታል ክፍለ ሀገር ላጠላጠረ ይላል እኛ ነን እንጂ ወንድ ልጅ ቆረጠ ማሚ ነኝ ወይ ከስበት ኤልሳ ማሚ ማለት ነው ለኔ ለትዳር የምትመኝልኝ ወንድ አለ ማለት ነው። እማዬ ድሬድ ወንድ በጣም ነው የምትወደው። ራስታፋይ ጸጉር ረጅም በህይወቷ በጣም የምትፈራውና ቆሜ ቢቀር ይሻላታል። እኔ ግን መቀረጽ የለበትም። እኔ ግን ድሬድ ይመቸኛል። የመጀመሪያ ኬክ ማን ነው የጋበዘ? የስ ከዛ ልንገራችሁ ገንዘብ ካሳይ እና ግቢ ስንማር ማለት ነው ባዬ ገንዘብ ካለኝ ከገባ ምናምን እስኪብቶ አምጪ ደፍተር አምጪ ምናምን አያገባውም ችግር የለበትም የኔ ብር ካለ ጋብዥኝ እንዲናርግና ነው። ከዛ የሱ ተራ ደረሰና ከአረብ ሀገር እህቱ ብር ላከችለት ማለት ነው። ከዛ ዋይ ዛሬ ሀብታም ነኝ አለ። ዛሬ ሀብታም ነኝ በቃ እንውጣና እንግባለኝ። እሺ ከዛ ያልሞከርኩትን ነው የምበላው አለ እና ሁሌ አዲስ ነገር ነው ያልሞከረው ነገር ነው የምበላው ማለት ነው። ከዛ ምን ነበር የት ነበር የወሰድኩት? ምንድን ነው የጋበዝኩት? ዶሮ። ከዛ እኔ ደግሞ የዶሮ አርስቶ ሞክሮ ስለማያውቅ በቃ የዶሮ አርስቶ እንብላ አልኩና መጣ። ከዛ ዶሮ ብቻ እሱ የጠበቀው ከእንጀራ ጋር ከወጥ ጋር ዋይ ምንድን ነው እኔ ታበላ ረካሳ ይባላል ብዬ ከዛ በልቶ አልተገቡም። ይሄ ምንድን ነው ሁሉ ሰዓቱ ሲያማርም ከዛ በኋላ እመቤቴ አክሩፎኝ ስለለብኝ እኔ ወራዋላ ሌላ ደግሞ ጸዴ ሚሞሪ ያለኝ ባይዘ ድብድብ ጎበዝ ነው ያልነገርኳችሁ። ማርያም ድብድብ ጎበዝ ነው። አንድ ቀን ስሚ ዮም ሰው ሰድቦኝ ነው ምን ተፈጥሮ ነበረ የተጣላሁ አንዱ ይሰድበኛል ማሬ እኔ በጭንቅላቱ እንዲሆነው በእግሩ ሲመታው ነው ያየሁት። ማርያም ካሳ ይሏል ወይ ብሎ እንደ ቁመቱ አይደለም እናት ሳውዲ አረቢያ ፍሩት ለመጀመሪያ ጊዜ ስንተዋወቅ እሱ ትግረኛ ነው የሚችለው አማርኛ አይችልም። አሳፍሮ ነበር ማርያምን የተዋወቅነው እኮ እንደዛ ነው። ቋንቋ ስለማይችል አያወራም ከተማሪዎቹ ጋር ማለት ነው ብዙ አያወራም። እኔ ደግሞ ስለማይግባባ ምናምን ዝም ብሎ ስለሚያፍር ምናምን እንትን ያላለ ይሄ ምን አሳፍራለ የምለው እንደዛ ነው የተግባባነው። የቆየን በጣም ክሎዝ ሆነ። እዚህም ሳለ ጀለስ እና በጣም ደስ የሚል ባህሪ ነው ያለው እና ይቅና ያው እንግዲህ ቤስት ዊሽ ማድረግ ስላለብኝ እንግዲህ እግዚአብሔር እዛ ሄደህም ስራን ቆንጆ ያርግልህ እንዳለብ ያርግልህ ይቅና። አሜን በል አትሽከርበብ ባይዘ ማኔጅመንት ሌክቸራችን ጋር ያለ ነው። ማኔጅመንት ቲቸራችን ነበር ፈርስት ኢየር ላይና በቃ ግን ሀቁን ጎበዝ ነው እኮ ማስተስተምር ማርያምን እኔ የሱን ክላስ ኤን ያመጣሁት መሰለኝ። ካሳይማ ዲን ያመጣው ነው ያራ ዲን ያመጣው ማኔጅመንት ዲን ያመጣው ዳላማታ ማርያም ትምህርት አይችልም እኮ ካሳይ ምን ትችላለህ? እኔ አልነበርኩም ማስኮረጅ። ለመጀመሪያ ጊዜ የካሳይ ልደት ያወቅኩት እኔ ነው። ልደት እንደሚከበር ራስ አታውቅም። ተናገረኝ ነው ዋሻ
ማርያም የሆነ ቀን ማለት ነው ቀይ በርዝዴይ መቼ ነው እና ምንድነው ደግሞ በርዝዴይ አለ እንዴ እግዚአብሔር መቼ ነው የተወለድከው ነው ባልወልድ በኋላ በ15ኛው ቀን አራተኛ አልኩት የምርና ነው ማርያም ከዛ ደውሎ ማዘርን የጠየቀው ማንን ነበር የጠየቀው ማዘራ አይደለም መቼ አለች ከዛ ለካት ነው መንገውት ነው ረሳው አንተ እኔ ግቢ ብዙ እንዳይፈልገኝም ነበር ነበረው ግና ስማቸው አላስተውስ ራስማቸው ኧረ ጥራ የተወሰነ እንዴ በቃ መስላችሁ አውቃቸዋለሁ ስማቸው ስሙ ረስተዋል ይሄ ማን ነው ስሙ ሀፍታሙ ነው የለም እንደዛ የሚባል ሆነ ሶፋ ነው እናረጋጋ Cross on the beats. ስልኩን ዘወታበት ወደ እንትን ተመለስ ዝም ማለት ካሳይና አሁን አኮ ይዘነው መተናል ራት ልንበላ ነው ከዛ ዛሬ እኛ ጋር ነው የሚያድረው ምክንያቱም ነገ ስለሆነ የሚሄደው ጠዋት ተክለ ሃይማኖት ይሄዳል ጠዋት እንሸኘዋለን በቃ ካሳይ እስከሚሄድ ድረስ እንዴት ብላችሁ እንዳታስቡ አብረን ነው የሚሆነው ካሳይ ኧረ ብላ ኧረ ና ብለናል ዋይ ዝም ብሎ ስሙ እየላኩልኝ እንትን ብዙ ናቸው ሶስቶቹ ምን ይሁን ወንድሜ ናጂ አወራ እንዴት ነህ ደህና ነህ ልኝ ምን ሆነህ ነው ስልክ ማታነሳው ስደውልልህ ካሳዩ ንገረው እንደምትወደው አመሰግናለሁ እንገናኛለን ሳውዲ እመጣለሁ አይገርም አጋጣሚ ግን ሶ ጋይስ ዛሬ ፋይናሊ ካሳይ ወደ ሳውዲ አረቢያ የሚሄድበት ቀን ነውና አሁን እየተዘጋጀን እንገኛለን ይኸውላችሁ እንግዲህ ፋፋ እያለ ነው ዝግጁ ተዘጋጅቷል እንግዲህ ሰው አሁን ወረቀት አለችው አንድ ወረቀት የሚቀበለው እሱን ወረቀት እንቀበልና ከዛ ወደ ቤቱ ይሄዳል ሻንጣውን ያስተካክላል በሶኒ ይዝና እንግዲህ ወደ ሀገር ቤት እንኳን ሲመለሱ ነው ሀቢቢ ካም ቱ ዱባይ ነው የሚሆነው ከዛ በኋላ ዱባይ ነው ሳውዲ አረቢያ የሚሆነው አይ ቲንክ ዱባይ ከዛ ሳውዲ ግን አሁን ድሜ ለማንኛውም ነው እንዴ ይሄ ዘፈን ላንተ ነው እኔ አላንቺ መቼ አምርብኛል ጋይስ በቃ ካሳ ሄደ ወዲ ሰለምን አብዚ ካሳይ ከመሄዴ በፊት ይሄን ዘፈን ገብቻ አትሂድብን ካሳይ አትሂድ
ማርያምን ደበረክ ቤት ስንት ጊዜ ተመኝተህ ግን እስከ ስንት ኪሎ ነው የምትፈቀደው? ቪዲዮ እኮ ሊቀርጽሽ ነው። አንድ ላይ እንዲያርጋችሁ መልካም የስራ ዘመን ይሁንልን። ቁጥብ ገንዘብ አይዞህ እንግዲህ በርቱ። አንድ ላይ ደግሞ በደንብ ተጋገዙ። እዚህ ነው አይደል የምትገቡት? ግቡ ካሰየና ቻው በለው። ይስቃል ደግሞ ማርያም ላለቅስ ነው መሰለኝ አንተ። ኦ ማይ ጋድ በቃ ካሳይ አሳዘነኝ ማርያም። ማርያም ከፋኝ፣ አሳዘነኝ በእናትህ። በቃ እንግዲህ እስቲ አሪፍ ይሆንላችኋል።